የሞናኮ የቁማር ህይወት በዓለም ላይ ካሉ እጅግ የቅንጦትና ሚስጥራዊ የሀብት ዓለማት አንዱ ነው። ይህንን ዓለም በቅርበት ለመመልከት በሚከተሉ ነጥቦች እንቃኛለን። ለማታውቁኝ አቢ ትራቭል እባላለሁ። ቪዲዮውን ሙሉን በመከታተል ላይክ፣ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የሞናኮ የቁማር ማዕከል የሆነው ሞንቴ ካርሎ ካሲኖ በአንድ ሌሊት በሚሊዮኖች የሚቆጠሩ ዶላሮች የሚቀያየሩበት ከፍተኛ ግብይት ቦታ ነው። እዚህ ስፍራ ለተራ ሰዎች ቦታ የለም። ይህ የሀብታሞች፣ የዘውድ ቤተሰቦች እና የዝነኛ ሰዎች መጫወቻ ሜዳ ነው። በካሲኖ ውስጥ ያሉ ድባብ፣ የብርሃንና የድምጽ ስካር የሰዎችን አስተሳሰብ በማዛባትና በከፍተኛ ውሳኔዎችን እንዲወስኑ ያደርጋል። ብዙዎች እዚህ የመጡ ሀብታም ለመሆን ቢሆኑም ታሪክ እንደሚነግረን ግን ብዙዎች ንብረታቸውን በሙሉ አራግፈው የወጡበት የህልም መቃብር ሆኖ ቆይቷል። ታዲያ በዚህ ስፍራ ውስጥ ቁማር መጫወት እንደ ተራ መዝናኛ አይታይም። ይልቁንም ከፍተኛ የአእምሮና የገንዘብ ጥንካሬ የሚጠይቅ ውጊያ ነው። አንድ ተጫዋች በጠረጴዛው ላይ የሚያስቀምጠውን የገንዘብ መጠን በውጪው ዓለም የብዙ ሰዎች የእድሜ ልክ ገቢ ሊያክል ይችላል። በዚህ ዓለም ውስጥ ያሉ የገንዘብ መመላለሻ የሰው ልጅ ለቁሳዊ ሀብት ያለውን ጥማት ለመውደቅ ወይም የመነሳት ሚዛኑን የሚያሳይ ትልቅ ተምሳሌት ነው። ታዲያ የቁማር ጠረጴዛው የሀብታሞችን የስልጣንና የሽንፈት መድረክ ነው። የቁማር ህይወቱ ጥብቅ የሆነው የአለባበስና የስነ ምግባር ደንብ አለው። በካሲኖ ውስጥ ለመግባት ከገንዘብ ብቃት በተጨማሪ በወጉ የተስተካከለ የቅንጦት ልብስ መልበስ ግዴታ ነው። ተራ ወይም የወጣቶች ልብስ ለብሶ መግባት በፍጹም አይፈቀድም። የውስጠኛው ክፍል የአቀማመጥ፣ የንግግርና የመጠጥ ስርዓት አንድ ሰው ወደ ሌላ የቅንጦት ዓለም እንደገባ እንዲሰማው የሚያደርግ እጅግ የተራቀቀ ጥበብ አለው። እያንዳንዱ እንቅስቃሴ፣ እያንዳንዱ ውርርድ በካሜራና በባለሙያዎች ጥብቅ ክትትል ስር ነው። ታዲያ በሞናኮ የቁማር ህይወት ውስጥ የእድል ምስጢር ተብሎ የሚጠራው ባህል አለ። ብዙ ተጫዋቾች ለእድላቸው ሲሉ የተወሰነ የብረት ወይም የእንጨት ምልክቶችን ይይዛሉ። ይህም በዓለም ላይ ካሉ የቁማር ስፍራዎች የሚለይበት የራሱ ማንነት ነው። አንዳንዶች በየዕለቱ የጨዋታ ስልታቸውን የሚቀይሩት በካሲኖ ውስጥ ያሉት የከዋክብት ወይም የሰዓት አቀማመጥ መሰረት እንደሆነ ይታመናል። ይህ የቁማር ህይወት ከተራ የቁማር ጨዋታ አልፎ የባህልና የጥበብ መገለጫ ሆኗል። ታዲያ የሞናኮ ቁማርተኞች በአብዛኛው በየከተማዋ በሚገኙ ሆቴሎችና የቅንጦት መኖሪያዎች ውስጥ ይኖራሉ። በካሲኖ ውስጥ የሚያጠፉት ጊዜ የህይወታቸው ትልቅ ክፍል ነው። ንብረታቸውን በካሲኖ ውስጥ ያጡ ሰዎች እንኳን ከሞናኮ ወጥተው ወደ ሌላ ዓለም ከመሄድ ይልቅ በዚሁ ስፍራ ውስጥ እንደ ተራ ሰራተኛ ወይም በጎ አድራጊ ሆነው መቅረታቸውን ይመርጣሉ። ለነሱ ሞናኮ መኖሪያ ሳይሆን የአኗኗር ዘይቤ ነው። በካሲኖ አካባቢ ያሉ የቁማር መጫወቾችና የቴክኖሎጂ አጠቃቀም በዓለም ላይ ካሉ እጅግ ዘመናዊ መሳሪያዎች ጋር የሚከታተሉ ናቸው። ምንም እንኳን አሁን ላይ በዲጂታል ዘመን ውስጥ ብንሆንም ሞንቴ ካርሎ የጥንቱን የቁማር ስሜት ለማቆየት የሚጥር ቦታ ነው። የጥንታዊ ቁማር ጠረጴዛዎችና ዘመናዊ የዲጂታል ካሜራዎች ጥምረት ለተጫዋቾች ድንቅ ድባብን ይፈጥራል። የቁማር ስልታቸውን ለሚመድቡበት ልዩ ክፍሎች ለባለሙያ ወይም ለቁማርተኞች ብቻ የተከፈቱ ናቸው። የሞናኮ የቁማር ህይወት በአደገኛነትና በአስደሳች ሁኔታ መካከል ያለው ሚዛን ነው። ብዙዎች የዓለም ሀብታሞች ሞናኮን የሚመርጡት ለደህንነቷ ብቻ ሳይሆን የዚህ የቁማር ነፃነት ስላለ ነው። አገሪቱ ለነዋሪዎቿ ከግብር ውጪ ነፃ በመሆኗ በካሲኖ ውስጥ የሚገኙትን ገንዘብ ሙሉ በሙሉ የራሳቸው ነው። ይህ ህግ ብቻ አይደለም፣ በዓለም ዙሪያ ላሉ እጅግ ሀብታሞች ሰዎች እንደ ማግኔት ስቧል። የቁማር ህይወት የሞናኮ ልብ ነው። ካሲኖዎች በሌላ ሞናኮ ለሀብታሞች ያላት ትርጉም ይሟጠጣል። ለማጠቃለል የሞናኮ የቁማር ህይወት የሰው ልጅ የስልጣንና የውድቀትና የቅንጦት መስተጋብር ነው። እዚያ የሚካሄደው ውርርድ የሰው ልጅ ያለውን የአደጋ ስሜትና የድል ፍላጎት የሚያሳይ ነው። ታዲያ
ይህም ለተመልካች ሀብትና የቁማር ህይወት ምን ያህል ውስብስብ እንደሆነ የሚያስተምር የዓለም ሚስጥር ነው። የሞናኮ የቁማር ዓለም እና የነዋሪዎቹ ህይወት እጅግ ጥልቅ የሆኑ ሚስጥራቶችም አሉ። እነዚህ ተጨማሪ እውነቶች በዝርዝር እንመልከት። በሞናኮ የቁማር ጠረጴዛዎች ላይ የሚደረገው የዝምታ ህግ በዓለም ላይ ካሉ እጅግ ጥብቅ ስርዓቶች አንዱ ነው። ተጫዋቾች በጨዋታው መሃል ጮክ ብሎ መናገር፣ ስሜታቸውን በከፍተኛ ድምፅ መግለጽ ወይም ሌሎች ተጫዋቾችን ማወቅ ፈጽሞ አይፈቀድላቸውም። ይህ ስርዓት የሀብታሞችን ክብር ለመጠበቅ ታስቦ የተዘጋጀ ነው። የሞንቴ ካርሎ ካሲኖ የውስጥ ክፍል ውስጥ የሰዓትና የመስኮት መኖር ክልክል ነው። ይህም ተጫዋቾች ለስንት ሰዓት ወይም ለስንት ቀን በውስጥ እንደቆዩ እንደሚያስተውሉ በማድረግ ከውጭው ዓለም ጋር ያላቸውን ግንኙነት እንዳያቋርጡ ለማድረግ የታቀደ ስልት ነው። ታዲያ በሞናኮ ውስጥ የሚኖሩ ከፍተኛ ሀብታሞች የቁማር ጨዋታን እንደ ንግድ ስራ ነው የሚመለከቱት። ብዙዎቹ የፋይናንስ ባለሙያ በመቅጠር የጨዋታውን የሂሳብ አሰራርና የድል ፕሮባቢሊቲ በዝርዝር የሚያጠኑ አማካሪዎች አሏቸው። ታዲያ ይህ ሁሉ የቁማር ኢንዱስትሪ ለሞናኮ መንግስት የዋና የገቢ ምንጭ ቢሆንም የአገሪቱ ዜጎች ሞናስክ በመባል የሚታወቁት በራሳቸው አገር በሚገኘው ካሲኖ ውስጥ ገብተው ቁማር መጫወት በሕግ የተከለከሉ ናቸው። ይህ ሕግ የተፈጠረው የአገሪቱን ዜጎች በቁማር ምክንያት ንብረታቸውን እንዳያጡ ለመከላከል ነው። በካሲኖ ውስጥ የከፍተኛ ደረጃ ክፍሎች ፕራይቬት ሩም አሉ። እነዚህ ክፍሎች ለየትኞቹ የዓለም ቢሊዮነሮች እና ታዋቂ ሰዎች ብቻ የተከፈቱ ሲሆን በውስጣቸው የሚካሄዱ ውርርዶች በቢሊዮኖች የሚቆጠር ዶላር ሊደርሱ ይችላሉ። የሞናኮ የቁማር ህይወት በውስጥ የራሱ የሆነ የሚስጥር ቋንቋ አለው። ተጫዋቾች የጨዋታውን ሂደት ለመቆጣጠር የሚጠቀሙባቸው የራሳቸው ምልክቶችና ኮዶች አሉ። ይህም ለውጭ ሰዎች ጨዋታውን በአጋጣሚ የሚካሄድ እንዲመስል ያደርጋል። በሞንቴ ካርሎ ካሲኖ ውስጥ የሚቀጠሩ ሰራተኞች እጅግ ጥብቅ የሆነ የስልጠና ሂደት ያልፋሉ። እንደ ዲለር ያሉ ሰራተኞች የእጅ እንቅስቃሴያቸው ምን ያህል ፈጣንና ትክክለኛ እንደሆነ በየቀኑ ይፈተሻል። ምክንያቱም በትንሽ ስህተት የሚከሰት የገንዘብ ብክነት ከፍተኛ ዋጋ ያስከፍላል። የቁማር ህይወቱ ለዓለም ቱሪስቶች እንደ መዝናኛ ቢታይም ለሞናኮ ነዋሪዎች ግን እንደ አንድ የህይወት ፈተና የሚታይ ነው። አንድ ሰው የቁማር እድሉን ሲጠቀም በህብረተሰቡ ዘንድ የማይበገር ወይም እድለኛው ተብሎ የመታየት ክብር ይኖረዋል። በተጨማሪ በሞናኮ ሀገር ውስጥ 33000 የሚያክል ህዝቦች ይኖሯታል። ታዲያ ከ33000 ውስጥ 13ቱ ቢሊዮነር ናቸው፣ ሌሎቹ ሚሊዮነርም ናቸው። በቃ ማለት በምታዩት መንገድ 3 ሰዎች ውስጥ መሃል አንዱ ሚሊዮነር ነው ማለት ነው። ታዲያ የሞናኮ የቁማር ኢንዱስትሪ በየአመቱ በዓለም አቀፍ ደረጃ ለሚካሄዱ የቁማር ውድድሮች ማዕከል ነው። እነዚህ ውድድሮች በዓለም ላይ ካሉ ምርጥ ተጫዋቾች የሚሰበሰቡበት ከፍተኛ የሆነ የገንዘብ ሽልማት የሚሰጥበትና የሀገሪቱን ስም በዓለም ዙሪያ የሚያስተዋውቅበት ትልቅ መድረክ ነው። በካሲኖ አካባቢ ያሉ ጥብቅ የደህንነት ስርዓቶች ማንኛውም ሰው ያለ ፍቃድ ፎቶ እንዲያነሳ ወይም የሌላውን ሰውን ውርርድ እንዳይመለከት ይከለክላሉ። ግላዊነት ለሞናኮ ቁማርተኞች ከሁሉም በላይ ቅድሚያ የሚሰጠው ጉዳይ ነው። የሞናኮ የቁማር ዓለምና የነዋሪዎች ህይወት ስላላቸው ሌሎች ልዩ ገጽታዎችም ይኖራቸዋል። በሞንቴ ካርሎ ካሲኖ ውስጥ የሚታዩ የቁማር ጠረጴዛዎች በሙሉ በእጅ የተሰሩና በዓለም ላይ ካሉ እጅግ ውድ የሆኑ እንጨቶች የተመረቱ ናቸው። በካሲኖዎች የሚስተናገዱ አንድ የክብር እንግዶች ጨዋታውን ለመጫወት ብቻ ሳይሆን ወደ ሞናኮ የሚመጡት በግል ሄሊኮፕተር ነው። የሞናኮ ቁማርተኞች በየጊዜው በልዩ የፋይናንስ ስልጠናዎች ላይ ይሳተፋሉ። ይህም ለውርርድ የሚያወጡትን ገንዘብ መጠንና ስጋት በትክክል ለመቆጣጠር ይረዳል። ምንም እንኳን በካሲኖ ውስጥ ያለውን ድባብ የቅንጦት ቢሆንም በየአዳራሾቹ ውስጥ የሚደረጉ ጥብቅ የደህንነት ፍተሻዎች ማንኛውም አይነት የቴክኖሎጂ ማጭበርበሪያ መሳሪያ እንዳይገባ ይከለክላሉ። የአካባቢው ነዋሪዎች ሞናስኮች በራሳቸው ሀገር ካሲኖ ውስጥ እንዳይጫወቱ መከልከላቸው የሀገሪቱ መሪዎች የህዝባቸውን ኢኮኖሚ ከቁማር አደጋ ለመከላከል የወሰዱት ረጅም ጊዜ ያስቆጠረ የጥብቅ እርምጃ ነው። በሞናኮ የቁማር ታሪክ ውስጥ በአንድ ምሽት ብቻ
ከፍተኛውን የገንዘብ መጠን ያጡ ሰዎች የነበራቸውን የቅንጦት መኖሪያ ቤት ለካዚኖ ባለቤቶች በማስረከብ የከተማዋን የቀድሞ ታሪክ የተቀላቀሉ አጋጣሚዎች አሉ። በካሲኖዎች ውስጥ ያሉ የአየር ማቀዝቀዣና የብርሃን ስርጭት ተጫዋቾች ለረጅም ሰዓታት እንዲቆዩና የውጭውን ዓለም ጊዜ እንዳይዘነጉ በሚያስችል ሳይንሳዊ መንገድ የተዋቀረ ነው። በሞናኮ ቁማርተኞች ዘንድ የሚታወቅ ሌላው ምስጢር በጣም ከፍተኛ ወረርጅ የሚያደርጉ ግለሰቦች ከካሲኖ አስተዳደር ቀጥተኛ የሆነ የጋራ መግባቢያ ሰነድ ይፈራረማሉ። ይህም የጨዋታው ምስጢር ይጠብቃል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ መልካም ጊዜ